ይፈቀዳል እንጀምር እንግዲህ አይደለ እንግዲህ አዎ ይጀመረው ያላ ኮፒ ሊንክ አድርጉ ታብታብ አድርጉ ያላ ሀያ ኢንሻአላህ እስከ መጨረሻው ድረስ ያላችሁ አድርጉት أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم ودنا የተከበራችሁ ወንድሞቻችን ሙስሊም እህቶቻችን በያላችሁበት የአላህ ሰላም እዝነት ከእናንተ ጋር ይስፈን ኢንሻአላህ ዐዘ ወጀል አሁን ያላችሁበትን ነገር ትልቅ እንደሆነ ላስታውሳችሁ እወዳለሁ ኢንሻአላህ ዐዘ ወጀል ለምን ኸይር ነገር ላይ ስለሆነ የተገኛችሁት አላህ Subhanahu Wa Ta'ala መላእክቶች ይሰባሰቡና ኸይር ነገር ስንወያይ አላህ ዘንድ ይደርሳሉ አላህ ጋር አላህ ይናገራል መላእክቶቹን እነዚህ ባሮቼ ኸይር ቦታ ላይ ለምን የተሰባሰቡት ብሎ ይጠይቃል አላህ Subhanahu Wa Ta'ala ከማወቁ ጋር መላእክቶቹም ያው አንተን ያውሱ ነው ብለው ለአላህ Subhanahu Wa Ta'ala ይናገራሉ አላህ Subhanahu Wa Ta'ala ይቀጥላል ምንን ፈልገው ይላል ጀነትን አይተዋታል እንዴ ይላል አላህ Subhanahu Wa Ta'ala አይ ጀነትን አላየዋትም ጀነትን ቢያዩትማ ከዚህ በላይ ይጓጉ ነበር ይላል አላህ Subhanahu Wa Ta'ala ይቀጥላል ከምን ፈርተው ነው ከምን እንድጠብቃቸው ነው የምፈልገው ይላል አላህ Subhanahu Wa Ta'ala ከጀሃነም እንድጠብቃቸው ነው የሚፈልጉት ይላል አላህ Subhanahu Wa Ta'ala መላእክቶች ጀሃነምን አይተዋታል እንዴ ይላል አላህ Subhanahu Wa Ta'ala አይ አላየዋትም ቢያዩት ኑሮማ ከዚህ በላይ ጀሃነም እንዳላስገባቸው ወደ ጀነት የሚያስገባቸውን ስራ በጣም ይሰሩ ነበር ይለናል አላህ Subhanahu Wa Ta'ala ስለዚህ በእንደዚህ አይነት መልኩ ትልቅ ኸይር ነገር የምናገኝበት ነው በስተመጨረሻም አላህ ምን ይላል እንግዲህ እነዚህ ኸይር ቦታ ላይ ተሰባስበው ወደኔ የሚያወሱኝ ሰዎች ወንጀላቸውን ምሪያቸዋለሁ በል እንዲያውም ድሮ ሲሰሩት የነበረውን መጥፎ ስራ በመልካም ስራ በሐሰናት ቀይሬላቸዋለሁ ይላል አላህ Subhanahu Wa Ta'ala ያ አላህ እንደዚህ የምንባልበት ስብስብ ነው የተቀማመጥነው ሁላችንም ወንጀላችን የሚማርበት ብቻ ሳይሆን በሐሰናት የሚቀየርበት ኢንሻአላህ ያው ፕሮግራማችንን የምንከፍተው በቁርአን ነው ኡስታዝ መሐመድ ዩሱፍ ይከፍትልናል ከዛ ዛሬ የተገኘንበት ምን አስመልክተን ነው የሚለውን ነገር ኢንሻአላህ እንቀጥልና ወደ ተመራቂዋ እህታችን የምንገባ ይሆናል ማለት ነው ኢንሻአላህ ሁላችሁም አትድገሙ ሼር ኮፒ ሊንክ አድርጉ በደንብ ኡስታዝ ወቀጥል ትችላለህ ኢንሻአላህ ቁርአን በጥሞና አዳምጡ أعوذ بالله من الشيطان الرجيم يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن ذلك أدنى أن يعرفن فلا يؤذين وكان الله غفورا رحيما لئن لم ينته المنافقون والذين في قلوبهم مرض والمرجفون في المدينة لنغرينك بهم ثم لا يجاورونك فيها إلا قليلا ملعونين أينما ثقفوا أخذوا وقتلوا تقتيلا سنة الله قد خلت من قبل ولا تجد لسنة الله تبديلا الله أكبر 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 ما شاء الله ያው ኢንሻአላህ በመቀጠል ደግሞ ኢንሻአላህ ወደፊት ብዙ ደረጃ የምንጠብቀው ዳዒ ወንድማችን ኢንሻአላህ የተወሰነ ንግግር የሚያደርግልን ይሆናል እሱም በጥሞና እናዳምጥ ኢንሻአላህ የመረቃ ፕሮግራሟን ለማድመቅ ብሎ ከሩቅ ሰፈር ነው የመጣው ኢንሻአላህ
ኢንሻአላህ ያ ጀማዓ ሁላችሁም ኢንሻአላህ ሰላሙ አለይኩም ወራህመቱላሂ ወበረካቱ ወንድሞቼ እህቶቼ ሁላችሁም መጀመሪያ ሰላሙ አለይኩም ይቀድማል እናም ወንድሞቼ እንግዲህ ፈደክር ይላል አላህ Subhanahu Wa Ta'ala አስታውስ فإن الذكر تنفع المؤمنين ማስታወስ ለአማኞች ይጠቅማልና እና ኢንሻአላህ ሁላችንም የምናቀው ለወንድም እህቶቻችን እናስታውሳለን بإذنillah ወንድሞቼ ቢስሚላህ አልহামዱሊላህ ሰላቱ ወሰላም على رسول الله صلى الله عليه وسلم እንግዲህ ዛሬ እዚህ በመገኘቴ እኔ አልহামዱሊላህ በጣም ደስተኛ ነኝ والله ያማረ ስብስብ ነው አላህ እዚህ እንደሰበሰበን በጀነተል ፊርዶስ ከረሱል አለይሂ ሰላቱ ወሰላም ጋር ይሰብስበን ሁሌም የሳቸውን ገጸ ባህሪ የምናንጸባርቅ አላህ ያድርገን ወንድሞቼ እናም ኢንሻአላህ ምን ለማለት ፈልጋለሁ በዚህ አጋጣሚ እቺን እህታችንን ኢንሻአላህ እስከ ጥግ ድረስ والله እስከ ጥግ ድረስ እቺን እህታችንን በቃ ልናበረታታት ይገባል ምክንያቱም ይቺ እህታችን ምንም ተስፋ ባለ መቁረጥ የአላህ Subhanahu Wa Ta'ala ቃል ቁርአንን ለመቅራት ሌት ተቀን ደከመኝ ሳትል እቺ ሊቃርታ ለወንድም እህቶቿ ትምህርት ለመሆን መጣች እና ይቺ እህታችን والله በጣም አንዴ ሊሚት መሰለኝ የሚይዛቸው ሁላችሁም ደብል ታብ አድርጉ ሁላችሁም ደብል ታብ አድርጉ ያላ እሷንም ሸበካ ይዟታል ደብል ታብ አድርጉ መታለች አላህ Subhanahu Wa Ta'ala ቁርአንን ገራርጓል ለእህታችን አይታችኋል ሁላችሁም ኢንሻአላህ ምን ማለት ፈልጋለሁ በዚህ አጋጣሚ አብዛኛዎቻችሁ ቁርአን አይገባንም ቁርአን በጣም ይከብደናል ለምትሉ ወንድም እህቶቼ እቺ እህታችን ትልቅ አሪያ ትሆናለች ትልቅ والله ነምላችሁ እኔ እሷን አይቼ ዛሬ እንዴት ነው ብሎ ነብሱ ጋር ማውራት አለበት ዛሬ ይሄን ፕሮግራም የሚከታተል ወንድም እህቶቼ ምክንያቱም ይቺ እህታችን ሁላችሁም በመታቋት ታቋታላችሁ አሁን ያለችበት ደረጃ ሹፍ ትልቅ ትምህርት ነው ትልቅ እና ይሄንን እንድትማሩበት ለእናንተ ማስተዋወስ ግዴታዬ ነው ወንድሞቼ ሁላችሁም እቺን ነገር ማስተዋል አለብን አላህ Subhanahu Wa Ta'ala እያንዳንዱ ነገር ያለ ምክንያት አይደለም ይሰጣል አላህ ለሰጠን ኒዕማዎች ይጠይቀናል ማወቅ አለብን ወንድሞቼ ነገ እኛ ብቻችንን ነው ወደ አኺራ የምንጓዘው ነገ አላህ ዘንድ ብቻችንን ነው የምንቆመው ነገ ቀብር ውስጥ ብቻችንን ነው የምንገባው ቀብር ውስጥ ስንገባ ማረቡክ ነው የሚል ማን ነው ጌታ ወማ ዲኑክ ምንድነው እምነትህ አንተ ዛሬ ሙስሊም ነኝ የምትል ወንድም እህቶቼ ለእስልምና ምን ጠቀመን ብንባል والله ቅንጣት ያከለ እንኳን የምናወጣው ነገር የለንም እስልምና ከኛ ብዙ ነገር ይጠብቃል ወንድሞቼ ለምንድነው እኛ ለዲነል ኢስላም የማንታገለው ያ اخوان ዲነል ኢስላም እኮ والله ብዙ መስዋዕት ተከፍሎበታል በጣም ብዙ ረሱል አለይሂ ሰላቱ ወሰላም እኮ ወንድሞቼ ተሰድበውበታል ተንቋሸውበታል ደማቸው ፈሶበታል እኮ ወንድሞቼ የኛ ውድ ረሱል አለይሂ ሰላቱ ወሰላም ይሄንን ዲን እዚህ ያደረሱት والله በሰይፍ አይደለም በስነ ምግባራቸው ነው ሙሐመድ ሲባል እኮ ያ ጀማዓ ካፊሮች እንኳን ይመሰክራሉ እኮ ለኛ ውድ ረሱል አለይሂ ሰላቱ ወሰላም አላሁ አክበር እዚህ ዱንያ ላይ ማየት ያልታደነው ፊታቸውን አላህ በጀነት ያሳየን ወንድሞቼ አላህ በጀነት ያሳየን አላህ በጀነት ያሳየን والله ነገ የውመል ቂያማ ረሱል አለይሂ ሰላቱ ወሰላም ዘንድ በመልካም ስራዎቻችን የምንደሰት ባሪያ አላህ ያርገን ረሱል ከሚደሰትባቸው አላህ Subhanahu Wa Ta'ala ጅብሪል ሆይ ወድጄዋለሁ ውደደው ከሚል ባሪያ አላህ ያርገን ወንድሞቼ አላህ ካቲማችንን ያሳምርልንና ኢንሻአላህ ቁርአንን በዚህ አጋጣሚ ቁርአን ያልቀራችሁ ወንድም እህቶቼ እኔ እምላችሁ እንደራሴ እንደ ወንድምነት እኔ ከናንተ በልጬ ተሽዬ አይደለም ወላኪን ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል በሊጉ عني ወለው አያ አንድም አያቱን ለኡመቶቼ አስተላልፉ ይሄ ማለት አሊፍም ትሁን ማስተላለፍ ግዴታዬ ነው ማለት ነው ስለዚህ ወንድሞቼ እህቶቼ ኢንሻአላህ ቁርአን ይከብደናል የምትሉ والله ውሸት ነው እንደ ቁርአን ቀላል የለም ምክንያቱም የፈጠረ ጌታ ኻሊቁ الرحማን ምን ብሏል
ወለቀድ የሰርና القرآن للذكر فهل من مدكر አለ ቁርአንን ለሰው ልጅ ገር አድርገነዋል አያችሁት ገር የሆነልንን ቁርአን ምንም እንደማይገባን ሆነን እንሸሸዋለን ቁርአን ደግሞ ወንድሞቼ ስንቀርበው ይቀርበናል ስንሸሸው ይሸሸናል والله العظيم ነገ አላህ ዘንድ ይመሰክርልሃል ወይ ይመሰክርብሃል አላህ ከሚመሰክርላቸው አለ አሚን ኢንሻአላህ አላህ ከሚመሰክርላቸው አሚን ተምረው ከሚማሩት አላህ ያርገን ወንድሞቼ አሚን አላህ ያርገን አሚን እና ኢንሻአላህ ወንድሞቼ እኔ በራሴ በኩል ከተሳሳትኩ ከነፍስዬና ከሸይጣን ነው እውነት ካወራሁ ከአላህ ነው ሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ ኢንሻአላህ ወንድማችን አክብረህን ስለመጣህ እንዲሁም ኢንሻአላህ ስለተናገርከው ንግግር ያው ሽክራን ከልብ እንላለን ኢንሻአላህ ሁላችሁም ዝግጁ ሆኑ ኢንሻአላህ